ሰላም ጤና ይስጥልኝ። በዚህ ቪዲዮ የኑሮ ደረጃውን የሚመጥን ከቤተሰቡ ጋር ሆነው ፍቅርና ደስታ የሚያጣጥሙበትን በመዲናዋ ፀሐይ መውጫ የተገነባውን በድንቅ የግንባታ ጥበብና አጨራረስ እንደዚህ ውብ ሆኖ ለውስን ባለዕድለኞች ብቻ የቀረበውን እጅግ ግዙፍና ዘመናዊ የመኖሪያ መንደር የምናስቃኛችሁ ይሆናል። ይህን ግዙፍና ዘመናዊ የመኖሪያ መንደር ሲያዩ ቤት ማለት ይህ ነው ይላሉ። ይህ የመኖሪያ መንደር ነፋሻነቱ ለየት ያለ አንዳች እንከን ልቅም ተደርገው የተጠናቀቁ ቅንጡ G+1 ቤቶችና አፓርትመንቶችን የያዘ ከፍተኛ ጥበቃ የሚደረግለት ዘመናዊ የመኖሪያ መንደር ነው። ይህ ግዙፍ የመኖሪያ መንደር የተገነባው በ65000 ካሬ ሜትር የተንጣለለ ግቢ ውስጥ ሲሆን በውስጡም ዘመናዊ ቪላዎችንና ጊዜውን የሚመጥኑ አፓርታማዎችን የያዘ ነው። በቅርብ ርቀት ላይ ትምህርት ቤቶች፣ የሕክምና ማዕከላት፣ የነዳጅ ማደያዎች፣ የባቡር ጣቢያ፣ የውበት መጠበቂያ ቤቶች እንዲሁም የገበያ ማዕከላት ስለሚገኙበት በብዙ ደንበኞች ዘንድ ተመራጭ የመኖሪያ መንደር ሆነዋል። ይህ መንደር መልከት የዋናውን መግቢያ በር ይዘን እንደገባን በግራ በኩል ሰፊ ቢሮ፣ የጋራ መታጠቢያ እንዲሁም ወደ ላይኛው የቤቱ ክፍል የሚወስደንን ሰፊ የመወጣጫ ደረጃ የምናገኝ ሲሆን በቀኝ በኩል ደግሞ ወደ ሳሎን፣ ዘመናዊ የማብሰያ ቦታና የመመገቢያ ስፍራ የሚወስደንን በር የምናገኝ ይሆናል። እንደምትመለከቱት አጠቃላይ የቤቱ ግንባታ ጥራት ካላቸው ጥሬ ግብአቶች የተሰራ እንዲሁም እጅግ ውብና ማራኪ በሆኑ የቤት ውስጥ ዕቃዎች የተገጠመ ለመኖር አመቺ እንዲሆን ተደርጎ ለሽያጭ የቀረበ ነው። በዚህ ክፍል ውስጥ የተለየ የውስጥ ዲዛይን የተጠቀምን ሲሆን የቤቱን የውስጥ ውበት ከፍ ለማድረግ በከፍተኛ ደረጃ እሳትን መቋቋም ከሚያስችል ከጡብ ድንጋይ የተሰራ የእሳት መሞቂያ ስፍራን የያዘ ነው። ይህ የምትመለከቱት ዋነኛውን የቤቱን ክፍል ሲሆን እጅግ ሰፊ የሆነ ሳሎን እና መመገቢያ ስፍራን የያዘ የመብራትና የወለል ስራዎች ማራኪ እንዲሆኑ ተደርገው የተሰሩ እጅግ ሰፊና በቂ ብርሃን ማስገባት የሚችል መስታወት የተገጠመለትን ክፍል ነው። ከዋናው ሳሎን እንዲሁም ከኋለኛው የቤቱ ክፍል በኩል የሚያስገባንን ሁለት ዘመናዊ በሮች እንዳለፍን እጅግ ማራኪ እንዲሁም ሰፊ የሆነውን ዘመናዊ ማብሰያ ስፍራን የምናገኝ ሲሆን በከፍተኛ ደረጃ እሳትን መቋቋም ከሚችሉ እንዲሁም ጠንካራ ከሆኑ የማዕድ ቤት ዕቃዎች ጥንቅቅ ብለው የተሰሩ ናቸው። ይህ የምትመለከቱት የቤቱ የመወጣጫ ደረጃ ጠንካራ ከሆነ እንጨት የተሰራ አስተማማኝ መደገፊያ ያለው እንዲሁም ጥራትን ከውበት አንድ አድርጎ ከተገጠመ የመሬት ላይ ንጣፍ ወይም ግራናይት የተሰራ በመሆኑ የቤቱን ውበት ከፍ እንዲል አድርጎታል። በተጨማሪም እነዚህ የመወጣጫ ደረጃዎች ሰፋፊ እንዲሁም ዘመናዊ የመብራት ጌጦች የተገጠሙለት በመሆናቸው የውስጠኛው የቤቱ ክፍል በቂ ብርሃንን ማስተናገድ እንዲችሉ ያደርጋቸዋል። የመወጣጫ ደረጃውን ይዘን ወደ ላይኛው የቤቱ ክፍል ስንወጣ ዋና መኝታ ከነመታጠቢያው፣ ሰፊ በረንዳ፣ ሁለት መኝታ ቤቶች እንዲሁም የጋራ መታጠቢያ ክፍሎች የያዘውን የቤቱን የመጨረሻውን ወለል የምናገኝ ይሆናል። አሁን እየተመለከትን ያለነው ክፍል ዋናውን መኝታ ቤት ሲሆን በውስጡም ኪንግ ሳይዝ አልጋን፣ በጣም ግዙፍ የልብስ መቀየሪያ እንዲሁም ሻወር ቦክስ የተገጠመለትን ዘመናዊ የመታጠቢያ ክፍል የያዘ ነው። የመኝታ ቤቱ ውስጣዊ ቀለም፣ የግድግዳ ላይ መብራቶች፣ የቤቱ ስፋትና ከፍታ፣ የአልጋው አቀማመጥ አንድ ላይ በመዋሃድ ግርማ ሞገስን አላብሰውታል። በተጨማሪም ከአልጋው ትይዩ ወደ በረንዳ የሚያስወጣ እጅግ ሰፊ በር ስላለው ከውጭ ያለውን እንቅስቃሴ ከቤት ውስጥ በመሆን መመልከት የሚያስችል ነው።
ከዚህ በመቀጠል ደግሞ የተቀሩትንና ማራኪ የሆኑትን የልጆች መኝታ የምንመለከት ሲሆን በውስጡም ሰፊ የሆነ አልጋ፣ የልብስ ቁም ሳጥንና መጽሐፍ መደርደሪያ ያለው ነው። በተጨማሪም የቤቱ የውስጥ ቀለም፣ የመብራት ጌጦች፣ የአልጋ እንዲሁም የቁም ሳጥኑ አቀማመጥ የተለየ እይታ እንዲኖረው አድርገውታል። ውድ ቤተሰቦቻችን በዚህ በነፋሻማው የመኖሪያ መንደር የቤት ባለቤት መሆን ከፈለጉ በስልክ ቁጥሮቻችን በመደወል መረጃ ማግኘት እንደምትችሉ ለመግለጽ እንወዳለን። የትም ሳትሄዱ ምንም ሳትለፉ ባላችሁበት የቤት አማራጮችን ከኛ ዘንድ እንድትመለከቱ እንጋብዛለን። ስለመረጣችሁን እናመሰግናለን።